የፖለቲካ ትርክት በጣም ሲዛባ ዲስኢንፎርም ሲደረግ በእኛ ባንተ መካከል ያለው ሀገራዊ ናሬሽን ሰፊ ልዩነት ያለው ከሆነ አንዱ አስቻይ ነገር ይፈጠራል። ምክንያት የለም ኢሞሽን ብቻ ነው የሚሆነው። ሁለተኛ የተበላሸ ፖለቲካ ባህል ለምሳሌ ስልጣን የሚገኘው በኃይል ነው። ምንም ነገር የተጨበጠ ነገር ሳትይዝ እንደዚህ ይሆናል ስትል ምንድነው ሐሳብ ብሎ መጠየቅ ልምምድም ከሌለ ማለት ነው። ስሁት መረጃዎች የመረጃ አጠቃቀም ባልተገባ መንገድ አሉባልታ ውሸት ምናባዛ ከሆነ አስቻይ ሁኔታ ይፈጠራል። አፍቅሮተ ነዋይ ስለ ነዋይ ያለን ግምት ስለ ነዋይ ያለን እሳቤ ነዋይ ለመሰብሰብ ምናደርገው ድካሞች ሁሉ ለሐሳብ አልባ ፖለቲካ አስቻይ ነገሮች ናቸው። አሁን አይተ ከሆነ ብዙዎቹ የሚጨበጥ ሐሳብ ይዘው ለመንግስታችን ለሀገራችን እንዲናረጋለን ሲሉ አትሰማም። ያለውን በመስደብና በመወቀስ የሚሻሉ ይመስላቸዋል። ያለውን መስደብ በቂ አይደለም። ያለውን ሰድበህ የተሻለ ሐሳብ ማምጣት ያስፈልጋል።